ሰላም የተወደዳችሁ ሰላም ለእናንተ ይሁን። በአንድ ክፍል ደግሞ መጥቻለሁ። በመዝሙር 92:12 ላይ እንዲህ ይላል፣ ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል ይላል። ብዙ ቦታም እግዚአብሔር ዘንባባን ሲጠቅስ እናያለንና ጻድቅ እንደ ዘንባባ ያፈራል ያለበትን ነገር ስመለከት በጥናት የሚገርማችሁ ዘንባባ በጣም የተለየ የሆነ ተክል ነው። ዘንባባን አምጥተን ስንተክለው እንደሌላ ተክል ቶሎ ብቅ አይልም። ቀስ ብሎ ስር እየሰደደ ስሩን በጣም ከሰደደ በኋላ መውጣት ይጀምራል። መውጣት ከጀመረ በኋላ ደግሞ እንደገና ግንዱ ደግሞ ቀጥ ብሎ ነው የሚያድገው። ቀጥ ብሎ ካደገ በኋላ እንደገና ደግሞ ቅርንጫፎቹን አውጥቶ ፍሬ እስኪሰጥ ድረስ በጣም ይዘገያል። አንዴ ደግሞ ፍሬ ከሰጠ በኋላ ደግሞ ምን ያደርጋል? ፍሬዎቹ በጣም ብዙ ናቸው፣ በጣም ጣፋጭ ናቸው። እየቆዩ በሄዱ ጊዜ እየቆዩ በቀን በጨመረ ቁጥር ደግሞ እንደገና መጣፈጣቸው ይሄ ቴምር እስኪሆን ድረስ መጣፈጣቸውን ምን ያደርጉ አያቆሙም። እና በውጭ ሀገር ወይ በብዙ ሀገራት አይታችሁ ከሆነ ትልልቅ ንፋሶች ሲነሱ የዘንባባን ዛፍ ሲመታው ብዙ ነገሮችን ቤቶችን እየገነጠለ መኪናዎችን እየገለባበጠ ንፋስ ወይም ደግሞ ውሃ ከሆነ ካያችሁ በጣም ብዙ ነገር ጥፋት ሲያጠፋ፣ ዘንባባ ዛፍ ግን በመሃል ሆኖ አይታችሁ ከሆነ በፍጹም ነቅሎ ሰብሮ አይጥለውም። ንፋሱ ይመጣል፣ ያስጎነብሰዋል፣ መልሶ ቀና ይላል፣ አይሰብረውም፣ ቀና ይላል። ሁሉ ነገር ጠፍቶ ዙሪያውን ስትመለከቱ የዘንባባ ዛፍን ነው የምትመለከቱት። ጽናት አለው። ምክንያቱም ረጅም ጊዜ ስር ስለሰደደ ምን ማለት አይችልም፣ በቀላሉ መነቀል አይችልም፣ በቀላሉ መሰበር አይችልም። እንዲሁም ደግሞ ፍሬውን ከሰጠ በኋላ ቴምር ከሆነ በኋላ ቴምሩም ተበልቶ ፍሬውም ሳይቀር እንኳን ለመድኃኒትነት፣ ለኮንዲሽነሮች፣ ለዚህ ለኮስሞቲክስ ነገሮች ሲሰራ እናያለን። በጥናት እንደዚህ ነው የሚሉት የዘንባባን ዛፍ። እና ጻድቅ እንደ ዘንባባ ሲል እግዚአብሔር በቀላሉ የሚነቀል አይደለም። በቀላሉ ከስሩ የሚነቀል እንደገና የሚሰበር ምንም ነፋስ ቢመጣ፣ ምንም ትልልቅ ወጀብ ቢመጣ፣ ምንም መከራ ቢመጣ ጻድቅ ያጎነብሳል እንጂ ምንም አይነት ነገር ሊሰብረው እንደማይችል ነው በዚህ እንትን ላይ የተረዳሁት። እና ጻድቅ እንደ ዘንባባ ያፈራል ሲባል ደግሞ እንደገና ፍሬው ደግሞ በጣም ለመድኃኒትነት ለብዙ ነገር መስሪያ የሚውል ነው። ስለዚህ ልክ እንደዚህ ነው ጻድቅ ነው የሚለው። ልክ እንደዚህ ነው በቃ ፍሬ የሚያፈራ የጻድቅ ሰው እንትን በአንድ ጊዜ አይታየም። አይታችሁ ከሆነ ልክ እንደ ዘንባባ ዛፍ ቀስ ብሎ ነው የጻድቅ ሰው ህይወት እየቆየ ሲመጣ በቃ ለብዙ ሰዎች ምን ያደርጋል? ጥላ ይሆናል። ፍሬው ይበላል። እንደገና ፍሬው ለመድኃኒት ይሆናል። ጻድቅ እንደዚህ ነው። እኛ ጻድቅ ሲለን ጌታ ኢየሱስ በክርስቶስ ሲጸደቅን ጻድቅ ናችሁ ሲለን መድኃኒት ናችሁ ማለት ነው። እንደገና የሚመጣው መከራ ሁሉ ምን አያደርገንም ማለት ነው? አይሰብረንም። የሚመጣው ንፋስ ሁሉ ምን አያደርገንም? አይገነጥለንም፣ አይቆርጠንም። ምክንያቱም በክርስቶስ በሆነ ትምህርት፣ በክርስቶስ በሆነ ቃልና መንፈስ ምን ብለናል ማለት ነው? ስር ሰደናል። ስለዚህ ነው ጻድቅ እንደ ዘንባባ። ብዙ ቦታ እንደ ዘንባባ ይላል። እንደ ዘንባባ ነው ጻድቅ። እኛ በክርስቶስ አዲስ ፍጥረት የሆንን ልክ እንደዚህ እንደ ዘንባባ ምንም ነገር እንደማይነቅለው፣ ንፋስ እንደማይነቅለው፣ ፍሬው እንደ በቃ ለብዙ መድኃኒትነት እንደሚጠቅም፣ ለብዙ ደስታዎች ምሳሌ ቅጠሉ ለብዙ ደስታዎች የምሳሌ ምልክት የሆነ ነው ዘንባባ ዛፍ። ልክ እንደዛ ነን እኛ። ምልክት ነን፣ ለብዙ ሰዎች የደስታ ምክንያት ነን። ለዚህም ነው ጻድቅ እንደ ዘንባባ ያለው እግዚአብሔር። ስለዚህ ይህንን ጻድቅ እንደ ዘንባባ እንደተባለው ህይወታችንን እኛ በክርስቶስ ኢየሱስ እንደዚህ አይነት ህይወት አለን ብለን መቆም ነው ያለብን። እኛ መድኃኒት ነን። እኛ ለብዙዎች ጥላ ነው። እኛ ማንም አይቆርጠንም፣ መከራ አይቆርጠንም። የዓለም ሲስተም አሁን የመጣው የሚያስጨንቀው ይሄ የሚሰማው ነገር በቀላሉ የሚቆርጠንና የሚሰብረን አይደለንም። ለምን? በክርስቶስ ስር ሰደናል እንደ ዘንባባው።
ዘንባባውን ብዙ ንፋስ ይመጣበታል፣ መኪኖችን ይገለብጣል፣ ቅድም እንዳልኩት ፎቆችን ያፈርሳል፣ ብዙ ነገር ያደርጋል ንፋስ። ግን ዘንባባ ጋር ሲመጣ ያስጎነብሰው ሊሆን ይችላል፣ ንፋሱ ሊያስጎነብሰው ይችላል ውሃው። ነገር ግን ተመልሶ ምን ይላል? ውሃውና ንፋሱ ካለፈ በኋላ ተመልሶ ቀና ይላል። ጻድቅ ልክ እንደዚህ ነው። እኔ በጣም ነው የገረመኝ ይህንን ክፍል ሳነበው። ለካ እንደ ዘንባባ ጻድቅ እንደ ዘንባባ ያለበት ምክንያት እንደዛ ነው። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባ ያድጋል። በቃ የጻድቅ ሰው ህይወት እንደዚህ ነው። በክርስቶስ የጸደቅን ማለት ነው። ጽድቃችን ክርስቶስ የሆንን በቀላል የምንሰበር አይደለንም። በእውነት ቅዱሳን፣ በእውነት ሰዎች ይህንን ቃል በእውነት በነፍሳችሁና በልባችሁ ላይ ይታተም። በቀላሉ የምትሰበሩ አይደላችሁም። እናንተ በክርስቶስ ያላችሁ ክርስቶስን የምታውቁ የእውነት በቀላሉ በእውነት የሚመጡ ንፋሶች እናንተን አይሰብራችሁም፣ አይገነጠላችሁም። እንደገና ደግሞ ፍሬያችሁ የጣፈጠ ነው። ለብዙ ሰዎች መድኃኒት ነን። ለብዙም ሰው መድኃኒት ናችሁ። እየቆየ ስትሄድ ህይወታችሁ እየጣፈጠ ልክ እንደ ቴምሩ በቆየ ቁጥር የዘንባባ ዛፍ በቆየ ቁጥር ፍሬው እየጣፈጠ በቆየ ቁጥር ምን እያደረገ ጥፍጥናው እየጨመረ ነው የሚሄደው። ይሄ ቴምር ሲሆን ማለት ነው። የጻድቅ ሰውም ህይወት እንደዚህ ነው። በቆየን ቁጥር የእግዚአብሔርን ቃል ስንሰማ፣ የእግዚአብሔር መንፈስ ስንካፈል፣ ከእግዚአብሔር ህይወት ከክርስቶስ ህይወት ስንካፈል ህይወታችን እየጣፈጠ ለብዙ ሰዎች መድኃኒት እየሆንን ጥላ እየሆንን ለብዙዎች የደስታ ምክንያት እየሆንን የምንኖር ህዝቦች ነን። እኛ የተለየን ህዝቦች ነን። ክርስቶስ በእውነት የመጣው ለኛ የመጣው እንዲሁ የሆነ ሃይማኖታችንን ቀይረ የሆነ ሃይማኖት አባል ሊያደርገን አይደለም። እንደዚህ አይነትን ጣፋጭ የሆነን ህይወት ለሰዎች የሚተርፍ ህይወት እንዲኖረን ነው ክርስቶስ ወደኛ የመጣው። እቺ ልላችሁ ብዬ ነው። ተባረኩ። ዘመናችሁ ይባረክ።